ሰላም ቤተሰቦቼ፣ ይህንን ሂሳብ ሶልቭ እናደርጋለን። እስከ መጨረሻው ተከታተሉ። ሶሉሽን ፎር ዘ ፓወር ኦፍ ኤ ኢኳል ቱ 18። ሎጋሪዝም ፋንክሽን ሁለቱም እናስገባለን። ቦት ሳይድ ሎግ ፓወር ኦፍ ኤ ኢኳል ቱ ሎግ 18። ይሄ ማለት ደግሞ ሎግ ኤ ዊዝ ፓወር ቢ ኢኳል ቱ ቢ ሎግ ኤ ማለት ነው። ኤ ሎግ 4 እኩል ይሆናል ሎግ 80 ማለት ደግሞ 80 2 40 2 20 2 10 2 5 5 1 1 2 3 4 ይሄ ማለት 4 ስኩዌር ማለት ነው ሲባዛ 5። እዛስ ሎግ ኤ ታይምስ ቢ ማለት እኩል ይሆናል ሎግ ኤ ፕላስ ሎግ ቢ ማለት ነው። ሎግ ቢ ማለት ነው ኤ ሎግ 4 ኢኳል ቱ ሎግ 4 ፓወር ኦፍ 2 ፕላስ ሎግ 5 ኤ ሎግ 4 ማለት 2 ሎግ 4 ፕላስ ሎግ 5 እዛ ሲካፈል ሎግ 4 ኤን ለማስቀረት ሲካፈል ሎግ 4 እናደርጋለን። ሎግ 4 በሎግ 4 ጠፋና ኤ ይቀራል። እኩል ይሆናል 2 ሎግ 4 ሲካፈል ሎግ 4 ሲደመር ሎግ 5 ሲካፈል ሎግ 4 እኩል ይሆናል ይህን ሲያጠፋ 2 ሲደመር ሎግ 5 ሲካፈል 2 ሎግ 2 ማለት ነው። ሎግ ኤ ኦቨር ሎግ ቢ እኩል ይሆናል ሎግ ኤ ቤዝ ቢ ማለት ነው። በዚህም መሰረት ኤ እኩል ይሆናል 2 ሲደመር 1 ኦቨር 2 ሎግ 5 ቤዝ 2 ማለት ነው። ይህ ፋይናል አንሰራችን ነው። ፋይናል አንሰር ነው። ስለዚህ ቼክ ማድረግ ነው። ቼክ ስናደርገው 4 ሬዝድ ኤ እኩል ይሆናል 80 ይመጣል ብለናል። ከዛ ኤ ቦታ ላይ ሳብስቲቲዩት ማድረግ ነው። 4 ሬዝድ 2 ፕላስ 1 ኦቨር 2 ሎግ 5 ቤዝ 2 እኩል ይሆናል 80 ይመጣል ብለናል። እንዴት ሆኖ ከተባለ ሎግ ኤ ፓወሩ ኤም ፕላስ ኤን ማለት እኩል ይሆናል ኤ ዘ ፓወር ኦፍ ኤም ሲባዛ ኤ ዘ ፓወር ኦፍ ኤን ማለት ነው። ስለዚህ ይች ፕላስ አለች፣ ይችኛት ኤም ናት፣ ይችኛት ደግሞ ኤን ናት። ስለዚህ 4 ማለት ደግሞ ኤ ናት። ኦኬ 4 ሬዝድ 2 ታይምስ 4 ሬዝድ 1 ኦቨር 2 ሎግ 5 ቤዝ 2 እኩል ይሆናል 80።
ይሄ ማለት 16 ይመጣል ማለት ነው ሲባዛ። ፎር ማለት ደግሞ ቱ ዘ ፓወር ኦፍ ቱ ማለት ነው ሲባዛ 1/2 ሎግ 5 ቤዝ 2 ማለት ነው ኢኳል ቱ 80 እዛም 16 ሲባዛ ይቺን ታጠፋት 2 ሬዝድ ሎግ 5 ቤዝ 2 እኩል ይሆናል 80 ኤ ሎግ ፒ ቤዝ ኤ ማለት እኩል ይሆናል ፒ ማለት ነው። ስለዚህ ይችና ይቺ ማለት ናቸው። 5 ማለት ፒ ማለት ናት። እዚህ 16 ሲባዛ 5 እኩል ይሆናል 80። 5 ሲባዛ በ6 0 3 አለኝ። 5 ሲባዛ በ1 5 ከ3 ጋር 8 80 እኩል ይሆናል 80 መጣ ማለት ነው። ከዛ ይሄ ኤልኤችኤሱ ከአርኤችኤሱ ጋራ ከአርኤችኤሱ ጋራ ኤችኤሱ ጋራ እኩል ከመጣ የመጀመሪያው ሶሉሽናችን የመጣልን ኤ እኩል ይሆናል 2 ሲደመር 1 ሁለተኛ ሎግ 5 ሁለተኛ ማለት ኮሬክት አንሰር ነው ማለት ነው። ጉድባይ ኤቭሪዋን ቴንክ ዩ ሶ ማች